ናችሁ? እንዴት ናችሁ? ደህና ናችሁ አይደለ? እስቲ ዛሬ ደግሞ ከዚህ ጀምረናል። ከመሀል ነው የጀመርነው። ኢንጆይ ያደረግን ነው። ቦታው ጸጥታው ምናምን በጣም ደስ ይላል። እወዳችኋለሁ። ምንላችሁ ፈልጌ ነው ፐርሰናሊ 2018 ለኔ እጅግ በጣም መልካም ምላቸው አመታት ነው። ከሁሉም አመታት በጣም በተለየ ነው የምወደው 2018ን። ምክንያቱም በጣም ፈልጋቸው ነገሮች በህይወቴ ማድረግ ፈልጋቸው ለኔ ይገባኛል ምላቸው ነገሮች 2018 ላይ ነው ማድረግ የጀመርኩት፣ ነገሮች ስለተስተካከሉልኝ ማለት ነው። እናም 2019 ደግሞ ከእግዚአብሔር ጋር የቀረውን እናስተካክላለን ማለት ነው። ግን ደግሞ 2018 ላይ በጣም ብዙ ነገሮችን የጀመርኩት የምፈልጋቸው ማድረግ ያለብኝ ለኔ ይገባል የምላቸው ነገሮች እያንዳንዳውን መግለጽ ባልችል መዘርዘር ባልችል ግን ደግሞ በቃ መልካም የሆኑ ነገሮችን አድርጌያለሁ ከእግዚአብሔር ጋር። እናም በጣም እኔ በጣም የገብርኤል ወዳጅ ነኝ። ጠደፍሽ ማዘን እና እኔ በጣም የገብርኤል ወዳጅ ነኝ እና ሁሌም ፕላኔ በቃ 2019 ሁሉ ነገር የሚያልቅልኝ ነው ይመስለኝ። በቃ ሁሉ ነገር ቦታ ይዞ ማድረግ እንፈልጋቸው ህልሜ ማየት መጀመርበት ብቻ አይደለም ህልሜን ማይበት አመት ነው ብዬ አስባለሁ። ከእግዚአብሔር ጋር ደግሞ ይሄው ደረስን። 2019 18 የጀመርኳቸውን ጅማሮች የምፈጽምበት አመት ነው 2019። ኤኒዌይስ በጣም እጅግ መልካም አመት ነው የነበረኝ። ሲስተር ወደ ኋላ እየሄደች ስለምትቀርጸኝ እንግዲህ ወደዛ እንዳትገለበጥ እዚህ ጋር ቆሜ ያወራላታለሁ እና በስማም ትንፋሽ የራሱ ቁርጥ እያለ ነው። እና ምን ልላችሁ ፈልጌ ነው የእግዚአብሔር ቀን መጠበቅ እጅግ መልካም ነው። ሁላችን የምንፈልጋቸው ወይ ንግፍ እንዳይነድፍሽ አያችሁ፣ ከዚህ ነው የሚጀምረው እኮ መልካም ነገር ከዚህ ነው የሚመጣው። እንግዲህ አትሽከርከሪ፣ ቆሚ፣ ችግር የለም ወይስ ወደዛ ላይ ልልሽሽ? ከዛ ቁም ነገር ትቼ ወደ ቀልዱ እኔ እንደው መች ነው የምመክረው? እና የነበሩ አመታትን ሁላችን እናስታውሳለን። ከባድ ጊዜ ነበር። ከዛ ደግሞ ግን በቃ ብዙ ነገሮችን አታችሁ ምናምን ድጋሜ ደግሞ መንገድ ላይ መሆን እጅግ በጣም ከባድ ነው። ምን አይነት ፈታኝ መሆኑን ደግሞ እናንተ ታውቃላችሁ። ኤኒዌይስ ግን ነገሮች አልፈው ሁሉ አልጋ ባልጋ የሚሆን ነገር የለም። ግን ደግሞ ለኔ በጣም ወዶ አመቴ ነው። ቺንቦ አንዶ 2019 ገባን አንድ ላይ ምንም ሳይነደፍም እት ስታምር ሄደች አለች። ከነብ ጋር እየተጫወተች ነው። ሄደች
አለች ሁለት ሆኑ መጡ። አንቺ እጅሽ ላይ አይ እዚህ ጋር ጥፍርሽ ላይ እንጂ ኧረ ፕሊዝ ላውራበት መጣች እንጂ ጋር ችግር የለውም። እና ኤኒዌይስ አያችኋ ሁለት ሆነብሽ። አባሮች እየተጫወተች ነው ከልብ እንዴ ጋይስ አራባርላት እና እንዴ ምንድነው? የለም ሄዷል። እኔ ጋር ፀጉርሽ ላይ ማርያም ዛሬ በቃ ልሩጥ ከሮጥ ሊካንቺ ጋር እየሄደች ነው። አይ በቃ ይነክሱኛል። ማር ስለሆንኩኝ እኮ ነው። ምን ላድርግ አሁን? ምን ላድርግ ብላሽ አይደለም። ንግስት ንቢ ከሆነች ሁሉ ይመጣባታል። ምን ይመጣባታል? ንቦች የሚመጡት እኮ ንግስት ንቢ ስትኖር ነው። እቺ ንግስቷ እኔ ንግስቷ። እኔስ ምን አልኩኝ ታዲያ? እንዴ ቆረጥሽኝ። ዙም እንዳታረገኝ። ይስ አውቃው ይሄ እኮ ሬስቶራንት ነው። እኔ እንጃ በኋላ ቀጥለዋለሁ እንጂ አልቻልኩም። ወሰድ ኧረ አለ በቃ ወደዛ እንሂድ እንጂ ምንም ማድረግ አይቻልም። ኧረ በቃ እዚህ ጋር የሉም፣ ግን የመኪና ድምጽ ይረብሸናል ይመስለኛል። ኧረ አይዞሽ በቃ ምን ማትይሽ? ኧረ አሁንማ ይነፍሱኛል ስለታገልኳቸው እኮ አጠፉብኝ። እንደው እንዴት ይሄው በቃ እንደዛ አሁን ፀሐይ ስለምትሆኚ እዛ ጋር ይሻላል። በቃ ዝግጁ አይቻልም። ንብ የምን ምልክት እንደሆነ ኮሜንት ላይ ጻፉልኝ። እዚህ ጋርም ፀሐይ አለ፣ ግን ደስ ይላል። ቆንጆ ሆኖ እንዲታያችሁ ፀሐይ ላይ ሆኜ ልቅረጽላችሁ ብዬ ነው። እና ምን ልላችሁ ፈልጌ ነው፣ በህይወታችን ላይ እግዚአብሔር ማመን አለብን እና ደግሞ የእግዚአብሔር ቀን መጠበቅ። አንዳንዴ ስለለፋን ስለተጋን በጣም ብዙ ነገር መስዋዕት ስለከፈልን ብቻ ነገሮች መስመር አይዙልንም፣ እንደምንፈልገው ላይ ሄድ ይችላል። እንደውም አንዳንዴ በጣም በቃ የሆነ ነገር ሙጥኝ ስንለው በጣም በቃ ነገሮች ይደራረባሉ፣ ተስፋ ልንቆርጥ እንችላለን እና ደግሞ ይማዘዛሉ። ጭራሽ በቃ በለፋነው ልክ ምንም ነገር ላናገኝ እንችላለን። ግን ደግሞ እግዚአብሔር መልካም ነውና የእግዚአብሔር ቀን መጠበቅ ይከፍላል። መጨረሻውም በጣም ደስ የሚለው እና ግን በህይወቴ አንድ ነገር ጠቀመኝ የምለው ነገር እናም ብዙ ሰው ማድረግ አለበት ብዬ የማስበው፣ እኔ ሃይማኖቴ ላይ ጠንካራ የምባል ሰው አይደለሁም። ግን በጣም ብዙ ሰው መጽሐፍ ቅዱስ እንዳነብ ምናምን ይነግረኝ ነበር። በጣም ብዙ ሰው
እና አጠገብ የሚመጡ ሰዎችም ደግሞ በቃ ወደ ቤተክርስቲያን እንድቀርብና ምን እንትን ይሉኝ ነበር ግን ጭራሽ ነው ያልሰማም ነበር አይመጣልኝም ማለቴ ፍላጎቱ አለኝ ምናምን ግን አይሞላልኝም በቃ የዛን ሰዓት ደርሶ ሁሉም ጥምምም ነው የሚለው በቃ ጊዜ የለኝም ቢዚ ነው የምሆነው ቢዚው እኮ አይደለም ግን በቃ ቢዚ ነው የምሆነውና 2018 ላይ ግን ወደ 2018 አካባቢ በቃ ነገሮች እየተቀየሩ ሲመጡ በቃ የሆነ ጧት ተነስቼ ምናምን ነበረኝ እኮ መዝሙረ ዳዊት ከድሮም ነበረኝ ተገዝቶ የተቀመጠ በቃ አነባለሁ ብዬ እጀምራለሁ አቆማለሁ እጀምራለሁ አቆማለሁ ከዛ የሆነ ታይም ከእንቅልፌ ስነቃ ማንበብ ጀመርኩ በቃ ያውን አቋርጫ አላቅም ከዛ ደግሞ በቃ እኔ በምን እንደምገልጸው አላቅም እኔ እንጃ በቃ የማውራት ብቃት ያላቸው ሐሳባቸው መግለጽ የሚችሉ ሰዎች ብቻ ናቸው ይሄንን ነገር ዲፋይን ማድረግ የሚችሉት እንጂ በእኔ አቅም አይሆንም ምን እንደምታገኙ ልነግራችሁ አልችልም በቃ ነገሮች ግብልጥልጥ ብለው የሆነ እሳት በሳት ሆነው እየጠበቋችሁ ልክ በቃ አንባቢ ከሆናችሁ ግን የሆነ በቃ መድፍ ራሱ ቢያጋጥማችሁ ፊት ለፊታችሁ ላይ በቃ ውስጣችሁ ሰላም ነው ሰላም በቃ ጭንቀት የለ ምን የለ አይሮ ነው በቃ ብቻ የሆነ አላቅም ግን ብታነቡ ደስ ይለኛል ከኔ ትንሽ ነገር ካገኘሁት አንፃር እንደዛ ይባላል አላቅም ብቻ እኔ ከተጠቀምኩት አንፃር የተወሰነ ነገር ልበላችሁ በሚለው ነው ይሄንን ሐሳብ ያነሳሁት እና ነገሮች ቀላል አይደሉም እኛ እንደምንፈልገው ላይ ሄዱ ይችላሉ ለእግዚአብሔር አምነን መንገዳችን መቀጠል አንድ ነገር ነው እሱ ደግሞ በቃ በሰዓቱ መልካም ይሆናል እጅግ በጣም እኔ 2018 ላይ አይ ዶንት ኖ በቃ በህይወቴ የሆነ በወርቃማ ብር ነው የጻፍኩት እጅግ በጣም በቃ ህይወቴ ላይ ሁሌ የምመኛቸው ነገሮች ይሄ ማለት ግን አይከፋኝም የሆነ ነገር አያስጨንቀኝም ምናምን አይደለም አልሞላልኝም ግን ደስተኛ ነኝ ትናንትና ሳለቅስባቸው የነበሩ ቀናቶች እንደዚህ ቢኖርኝ እንደዚህ ባረግ ብዬ ማስባቸው ቀናቶች 2018 ላይ አድርጌያቸዋለሁ እዛ ቦታ ላይ ተገኝቻለሁ በቃ እኔ መሆን አለብኝ ብዬ ማስባቸው ነገሮች ለኔ ይገባኛል ብላቸው ነገሮችን በቃ ጀምሬያለሁ አይ ሆፕ 2019 ደግሞ የገብርኤል ነው እኔ በቃ በጉጉት ተጠብቀው የነበረ አመት ነው ምንም ጥርጥር የለኝም የማይሆንበት ምንም ምክንያት የለም ሁሉ ነገር መፈልጋቸው ነገሮች 2019 ይሆናሉ ይሄ ደግሞ ቃሌ ነው ይሄ ቪዲዮ ለታሪክ ራሱ እንዲቀመጥ ፈልጋለሁ በጣም ለዛም ነው እዚህ ቦታ መጥቼ ለመስራት የፈለኩት 2019ን በእንደዚህ መልኩ ዶክመንት ማድረግ ስለፈለኩ ነውና እጅግ በጣም አም ሶ ሃፒ ለሁሉም ነገር እግዚአብሔር ይመስገን እግዚአብሔር የተመሰገነ ይሁን እዚህ ላደረሰን ከዚህ በኋላ ለሚያደርግልኝ ነገር በቃ ስለተሳካውም ስላልተሳካውም ስለሁሉም ነገር እግዚአብሔር ይመስገን ራባቴ ላርግ ኤኒዌይስ ተስፋ መቁረጥ የለም ወደ ኋላ የለም ኢንጆይ አርጉት በቃ ህይወታችሁ ቢከፋችሁ ቢጨልምባችሁ አይ ነው ቀላል አይደለም ግን አማራጭ የለም ጠንክራችሁ መገኘት ነው ያለባችሁ ስታልፉት ደግሞ እኔ በናቀ የምርኔ ያለፍኩት እስከ ትውልድ ድረስ ደስታ ይሙላላችሁ እና 2019 በቃ የሆነ እኔ ጓጉቻለሁ በጣም እንግዲህ ከእግዚአብሔር ጋር ምንም ነገር ማይሆን ነገር የለም አቃለሁ አምናለሁ የሚገባኝን መሆን ያለበትን ነገር ይሆናል ኤኒዌይስ ለኔም ፀሐዩ በዛብኝ
እናም ጋይሶቼ 2019 በመልካም ተቀበሉት። ለሁላችሁም መልካም ምኞቴን እገልጽላችኋለሁ። በጣም ነው የምወዳችሁ። የስኬት የብልጽግና የጤና ህይወታችን ሰክሰስ በሰክሰስ የሚሆንበት አመት ያርግልን። ትንሽ ቀናቶች ይቀሩናል። ኤኒዌይስ እወዳችኋለሁ። እኔም ሰብስክራይብ አድርጉ። 2019 አብረን እናየዋለን። አብረን ህልማችንን እናሳካለን። መንገዳችንን አንድ ላይ እናያለን ማለት ነው። እወዳችኋለሁ። ልላችሁ ነው 2018 ያተሳካላችሁ በሙሉ 2019ን ሀሳባችሁ፣ ህልማችሁ፣ ፕላናችሁ ይሳካላችሁ ዘመን ያርግላችሁ። አሜን ብሏ ዲፖርታስ ይበረቅላ አሜን ማለት ጥሩ ነው። ኤኒዌይስ ለሁላችን መልካም ዘመን ግን መልካም አመት እንግዲህ ታውቃላችሁ 2019 የኔ አመት ነው። አይ ነው በስማ እና ለሁላችሁ መልካም ምኞት ይገልጽላችኋለሁ። ሁሉም ሀሳባችሁ ጅምራችን የሁላችን ጅምሮች የሚጠናቀቁበት አመት ያርግልን። እኔ በጣም ጓጉቻለሁ 2019 መግባት። ይሄው ታውቃላችሁ የገብርኤል ወዳጅ ስለሆንኩኝ አያይዤው ነው 19ና በጣም በቃ ውሽማ አረገው ለብዙ አመታት ስጠብቀው የነበርኩት አመት ነው። ከእግዚአብሔር ጋር ምንም አይሆን ነገር የለም ይሆናል። ስለዚህ መልካም ምኞት ይገልጽላችሁ። በጣም ወዳችኋለሁ። የዳ ፋሚሊ ቤተሰቦች ደግሞ ሂደታችን አብረን እናያለን። በርከት እንላለን ብዬ ተስፋ አደርጋለሁ። የዳ ፋሚሊ ቤተሰቦች እንዲበዙ ፈልጋለሁ። ብዙ ተባዙ። ስኬት በስኬት አድርጋችሁ በሙሉ ሁላችሁ ስኬት በስኬት አድርጋችሁ ለሁላችን ስኬት ይስጠን። በፍቅር ብለን እናሳልፋለን እና ምን ከማለት አመት ትንሽ ቀናቶች ነው የሚቀሩ። ይሄ ኦሬዲ ቀድሜ ስለቀረጽኩት እና በጣም ደስ የሚል አመት ይሆናል። ከወዲሁ በጣም ከመጓጓት የተነሳ ነው ይሄንን ቪዲዮ ቀድሜ ሪኬት ጠፋብኝ እኮ ማውራት ቀልና ቁም ነገር እየደባለኩ ማለት ነው። አሁን በቃ ጠፋብኝ እና ቀድሜ ሪከርድ እያደረኩላችሁ ያለሁት ያው በጣም ላስፈርኩኝ ከጉጉቴ አንጻር ነው። ለሁላችሁ መልካም ምኞት ይገልጻለሁ። ወዳችኋለሁ። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር፣ ኮፒ ሊንክ ምናምን የምትፈልጉትን ሁሉ አድርጉ። እናም መልካም አዲስ አመት። ወዳችኋለሁ። ባይ